አንድ ገበሬ ነበረ። ለአምላኩ ደብዳቤ ጽፎ ፖስታ ቤት አስገባ። የፖስታ ቤቱ ሰራተኛ የሁሉም ደብዳቤ በየአድራሻው አስገብቶ የአምላክ አድራሻ ቢጠፋው ፖስታውን ከፍቶ ማንበብ ጀመረ። አንብቦ ከት ብሎ ሳቀ። ባጭሩ እንዲህ ይላል ደብዳቤው። አምላኬ ሆይ የማዳበሪያ ምንም የለኝም፣ ክረምቱ መጥቷል። ያ ረብ እስከ ዛሬ ወር $100 ላክልኝ። የማዳበሪያ ካላገኘው አላርስም፣ ካላረስኩ አልዘራም፣ ካልዘራሁ እኔም ቤተሰቤም በረሃብ እንሞትብሃለን። ይህን ደግሞ አንተ አትፈልገውም ይላል። የፖስታ ቤቱ ሰራተኛ ደብዳቤውን አንብቦ ካበቃ በኋላ እስኪ የዚህን የዋህ ገበሬ ጉድልኝ ብሎ ከኪሱ 99 ብር አወጣና በፖስታ አሽጎ ገበሬው ሳጥን ውስጥ አስገባ። በወሩ ገበሬው አምላኩ እንደላከለት እርግጠኛ ሆኖ መጣ። ፖስተኛው ከሩቁ ተደብቆ ይከታተለው ጀመር። ገበሬው ፖስታውን ሲከፍት 99 ብር ሆነበት። መልሶ ሌላ ደብዳቤ ጻፈ። አምላኬ ሆይ የላክልኝ ብር ደርሶኛል። አንተ የላከው 100 ብር ነበር። የፖስታ ቤት ሰራተኞች ግን 1 ብር ቆርጠዋል። ስለዚህ ለወደፊት በእነሱ አትላክልኝ፣ ይቆርጡብኛል አለ። በአምላክ እርግጠኛ ከሆንክ ጥያቄህ በምን መንገድ እንደሚመለስ አታውቅምና እርሱን በደንብ መን። ሰናይ ቀን።